በ12 ዓመቱ ንጽጽር ስለተነጻጸረው ወጣት ልንገራችሁ። ይህ ቪዲዮ ለሁሉም ሰዎች እንዲዳረስ አድርጉት። ኢማሙ አቡ ሐኒፋ በልጅነቱ አንድ ህልም ያለ ሼኹ ጋም ደርሶ ሊነግረው ሲል ሼኹ በጣም ደብሮት በጣም አዝኗል። አሁን እኮ ከቤተ መንግስት ጥሪ ወረቀት መጣ። እነዛ እምነት አልባ ሰዎች ከኔ ጋር ንጽጽር ማድረግ ይፈልጋሉ። እናም ናና ተነጻጸራቸው ብሎ ንጉሱ ጠራኝ። ኢማሙ አቡ ሐኒፋም በጣም ብልጥ በጣም በሳል ስለነበሩ እኔ ባንተ ቦታ ተክቼ ሄዳለሁ። እኔ ከተሸነፍኩኝ ህፃን ልጅ ስለሆነ ነው ይባላል። ካሸነፍኩኝ ደግሞ የሼኹ ልጅ ስለሆነ ነው ሼኹ ያስተማረው ነው ተብሎ ይነገራል። ለዛ እኔ ባንተ ቦታ ተክቼ ልሄድ ምን ይመስልሃል? ይህንን ሐሳብ ሼኹም ኢማሙ አቡ ሐኒፋ እንዲሄድ ይፈቅድለትና ኢማሙ አቡ ሐኒፋ ህዝብ በተሰበሰበበት በዚህ በኩል አምላክ የለም የሚሉ ሰዎች አሉ፣ በዚህ በኩል ይህንን ንጽጽር ለመከታተል የተሰበሰቡ ሰዎች አሉ። ንጉሱም ዙፋኑ ላይ ቁጭ ብሎ ይጠብቃል። ኢማሙ አቡ ሐኒፋ ልክ እዛ ሲገቡ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብለው ሰላምታ ያቀርባሉ። ንጉሱና የንጉሱ ግብረ አበሮች ሲቀሩ ማንም ሰላምታ አልመለሰም ነበር። ኢማሙ አቡ ሐኒፋም ቀጥሎ እዚህ ያሉት እነዚህ አምላክ የለም ባዮች ከኢማሜ ጋር ያላቸው እውቀት አይነጻጸርም፣ ለዛ እኔ እንድነጻጸራቸው ነው ይላከኝ። ንጉሱም በጣም በመገረም እንዲከተል ይጠይቁታል። ይህንን የ12 ዓመት ህፃን ልጅ ግን ሊረዱት አልቻሉም ነበር። መጨረሻ ላይ የነዚህ የኢቲስቶቹ ዋና ኢማሙ አቡ ሐኒፋ ጋር አጎብድዶ ወደ ሼኽህ ውሰደኝ፣ ካሁን በኋላ የሼኽ ተማሪ መሆን እፈልጋለሁ ብሎ ኢነል ባጢለ ካነ ዘውቀ የሚለውን በዚህ በ12 ዓመት ህፃን ልጅ ተመሰከረ። የዘመናችን ጀግኖች የሆኑ የንጽጽር ሰዎችን ኢንሻአላህ ማበረታታት አለብን። ይህ ውይይት ኢንሻአላህ ይደረጋል። የእስልምና ጥሩ ባህሪያቶች ወጥተው ነን ሙስሊም የሆኑ ወገኖቻችን ደግሞ የሚነቁበትም ጊዜ ቅርብ ነው ብዬ አስባለሁ። እዚህ የፎሎ ምልክት ካለ ፎሎ ማድረጋችሁ እንዳትረሱ። ነፍቲንግ ቢዮ ኬመር ሚዲያ ይቀጥላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።